ሰላም ሰላም ክብርና ጌታ ሰላምና ጸጋ ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ያድናል። ዛሬ በአንድ ርዕስ ነው የመጣሁት። ኢየሱስ ጌታ ነው። የተቆጣጠረ የገዛህ የማረከ ሲለቅህ ደግሞ በካሳ ከፍሎ ይለቃል። ኢየሱስ ክርስቶስ ጌታ ነው። በካሳ ይለቃል። እንዲሁ በባዶ አትላቀቅም። ገዝቶን እንዳትራመድ አድርጎ ያቆየ የተኛው አይነት ነገር ዛሬ ስትላቀቅ ደግሞ ከሱ ስትላቀቅ እግዚአብሔር ቀንን ሳመጣ በካሳ ትለቀቃል። የደከምክበትን የለፋበትና የተበላው ዘመንህን ልክ ከፍሎ ይሸኝሃል ማለት ነው። ኢየሱስ ጌታ ከፍሎ ይሸኝሃል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ይህ ቃሉ ሀሳብ አንደኛ ሳሙኤል ምዕራፍ 6 ቁጥር 8 ላይ እንዲህ ይላል፣ የእግዚአብሔር ታቦትን ወስዳችሁ በሰረገላ ላይ ደግሞ አኑሩት፣ በታቦቱም አጠገብ ባለው ሳጥን ውስጥ ለበደል መስዋዕትን የምትልኩበትን ወርቅ ምስሎችን አስቀምጡ ይላል። ኢየሱስ ክርስቶስ ጌታ ነው። እዚህ ስፍራ ደግሞ ከእስራኤል ኤሊ ልጆች እና ኤሊ በእግዚአብሔር ፊት ሰሩት በደል የተነሳ እግዚአብሔር ከነሱ ጋር ስለተጣላ በውጊያ መካከል በፍልስጤም እና በእስራኤል መካከል በተፈጠረ ጦርነት አጋጣሚ በጦርነት በመሸነፍ እስራኤላውያን ምንድን ነው ያደረጉት? ታቦቱን ጥሎ የሄዱትን ታቦት መልሶ ለጦርነት እንዲቀላቀል ታቦቱን ወደ እስራኤልና ወደ ፍልስጤማውያን ጦርነት መካከል ይዞት አመጡ ይላል። ከዛ ካመጡ በኋላ ደግሞ በከፍተኛ ስለተመቱና ስለተሸነፉ ምንድን ያደረጉት? ታቦቱም ተማርኮ ወደ ፍልስጤም ሄዶ ነበር። ኢየሱስ ጌታ። ስለዚህ የሄደው ወደ ፍልስጤም ሀገር ሄደው ታቦት ደግሞ ለፍልስጤማውያን ደግሞ ሰላምን አይደለም የሰጣቸው። ከፍተኛ መከራ፣ ከፍተኛ እባጭ፣ ከፍተኛ ስቃ፣ ከፍተኛ ሞት በዛ ላይ። ምክንያቱም ምንድን ነው ከተባለ እግዚአብሔር ለእስራኤል ልጆች ለኤሊ ልጆች ብቻ ነው እንጂ የተቆጣ እንጂ ለኪዳኑ ደግሞ እግዚአብሔር የጸና አምላክ ስለሆነ የኪዳኑ ታቦት ደግሞ ከሌላ ሀገር ደግሞ እንዲገዛ እግዚአብሔር ፍቃድ ባለመሆን ምንድን ያደረገው? እግዚአብሔር ደግሞ በጣም ከፍተኛ ቁጣ በእስራኤላውያን ላይ ተገለጠ። ከዛ በኋላ መመለስ ፈልጉ ወደ እስራኤላውያን ሀገር ወደ መጡበት ደግሞ ለመመለስ ስለፈለጉ ኢየሱስ ጌታ ነው። እንዴት እንመለስ? እንዴት አድርገን እንመልስ ወይ ብሎ አስማተኞችን በዛ ሀገር በፍልስጤማውያን ምድር ላይ ያሉትን አስማተኞችን ጠርቶ እንደዚህ አይነት ችግር ገጠመን፣ ይህንን የእስራኤል አምላክ ማርከን አምጥተን ነበር፣ ግን ችግር ገጠመንና ምን አድርገን መመለስ እንችላለን ከዚህ መከራ ላይ መገላገል ብለው ተማከሩ ወይ ጠየቋቸውና፣ ግን እነኛ አስማተኞች አንድ ነገር ብሎ ነው፣ ይህ አምላክ የእስራኤል አምላክ እንዲሁ አይመለስም፣ ካሳ ይፈልጋል። የክዳን ታቦት ደግሞ እንዲሁ ወደ ሀገሩ አይመለስም። ምክንያቱም እስከዚህ ድረስ አስራችሁ እዚህ ጋር ይዛችሁ በዳጎን ቤተ መቅደስ አስቀምጣችሁ መቆየት ስህተት ነው። ኢየሱስ ጌታ። ስለዚህ ምን ያስፈልጋቸዋል ታዲያ? ወይንም ምንድነው ላማም ልናደርገው የሚገባ ብሎ ጠየቋቸውና ምንድነው ያደረጉት? የወርቅ የእባጮች ስዕልና ምስል በወርቅ ምስል ስላችሁ በንግስታቶቻችሁ ቁጥር ሰርታችሁ ወደ እስራኤል መንገድ አቅጣጫ እንዲሄዱ በአንገታቸው ላይ ቀንበር ያላረፈባቸውን ላሞች ላይ ጭናችሁ ኪስ አዘጋጅታችሁ በኪሱ ላይ ካሳ ወርቅን ከፍላችሁ ላኩ አላቸውና እዛ በኋላ አደረጉ። ኢየሱስ ክርስቶስ ጌታ። ምንድን ነው ሊል የፈለጉት? ምንድን ነው ሀሳቡ? ክብር ለጌታ ለኢየሱስ ክርስቶስ። ለእኔ ልናገር ያሰብኩበት ምክንያት አንተ ክዳን ሰው ሆነ ተይዘህ ኢየሱስ ጌታ ነው። የተያዝክበትን ስትላቀቅ ደግሞ እንዲሁ አትላቀቅ። ኢየሱስ ክርስቶስ ጌታ። እንዲሁ አትላቀቅ። በጌታ በኢየሱስም እንዲሁ አትላቀቅ። እግዚአብሔር ካሳን ይቀበልላል። ካሳ ይቀበልላል። ኢየሱስ ክርስቶስ ጌታ። እግዚአብሔር ካሳን ይቀበልላል። ማዳላ እንዲሁ አትላቀቅ። ተገዝተህ ኖርክበት እንዲሁ አትወጣ። ተገዝተህ ቆየበት ስፍራ እንዲሁ አትወጣ። እግዚአብሔር ያንተ ጉብኝትና ያንተ መታሰቢያ እንዳመጣ ጊዜ እንዲሁ አትላቀቅ። ኢየሱስ ክርስቶስ ጌታ። አትላቀቅ። ከጠላት ጋር ቀጥታ ፍልሚያ ነው የምታደርገው። እንዲሁ አትላቀቅ። ክብር ለዘላለም ለኢየሱስ ክርስቶስ። በቃ እንዲሁ አይለቅም ጠላት።
ከፍሎ ይለቃል ለማለት ነው። ሩሲያ ደግሞ ከፍሎ ይለቃል፣ ካሳ ሰጥቶ ይለቃል። በቃ ተይዘ የቆየበት ጊዜ ይበቃል በጌታ በኢየሱስ ክርስቶስ። ሻዳ ባላ ባላ ኢየሱስ ጌታ ተባረኩ።